የትግል ትዝታ ካለፈው የቀጠለ ወላጆቹ በሞት ተለይተው በዓለም አለው የሚለው ዘመድ አዝማድ በሌለበት ዘመን ዘመድ ሆና ቀረበችው። እስከ ዕድሜዋ ፍጻሜ ላትለየው ቃል ገባች። ከዚያም ተወልዶ ካደገበት ጎጆ ውስጥ በአንድ ቤት ጣራ ስር በፍቅር መኖር ጀመሩ። ወለዱ፣ ከበዱ። ከስፍራው ሲደርስ መንደሩ በጨለማ ተውጧል። ከአንዲት መለስተኛ የመስኮት ሱቅ ተጠግቶ በሰዓቱ ለሚፈልገው ጉዳይ ማሳከያ ይረዳኛል ያለውን ቁስ ከገዛዛ በኋላ አንደበቱን አለሳልሶ የአንድ ሰው ስም በመጥራት ለምናልባት ያውቅ እንደሆነ ጠየቀ። የሱቁ ጠባቂ ጠይም መልከ መልካም በአስራዎቹ የዕድሜ ክልል የሚገኝ ታዳጊ ወጣት ነው። የገጠመኝ ነገር ሆኖ የጠራለት ሴት የረጅም ጊዜ ደንበኛውና የመጀመሪያ ልጇም የቅርብ ጓደኛው ከመሆን አልፎ በአንድ ትምህርት ቤት የአንድ ክፍል ተማሪዎች መሆናቸውንም ጭምር አጫወተው። በዚህ ጊዜ መስፍን የተደሰተና በነገሮች መገጣጠም የተገረመ ቢሆንም ቅንጣት ስህተት ሊያስከትል የሚችለውን መዘዝ ስለተረዳ መደመሙንም ሆነ መከፋቱን ወደ ውስጡ ዋጥ አደረገ። ደስታና ሐዘን ለየቅል ነው፣ መገረምም እንዲሁ ለሁሉ ጊዜ ያለው ሲል አሰበ። የጠቆመ ቤት ሱቁ ካለበት ብዙም አይርቅም። ቁልቁለቱን እንደወረደ ከኤደን ሆቴል የሚወስደውን መንገድ በስተግራ ትቶ ወደ ቀኝ ታጠፈ። ከዚያም ከድቅድቁ ጥልመት ገብቶ ጠፋ። አንድ ረጅም ሰው እንደ ጥላ ውልብ አለ። ከአንገት ሰበር፣ ከትከሻ ዘንበል፣ ከእግሩ አንከስ ይላል። በአምሳዎቹ የዕድሜ ክልል የሚገኝ ጎልማሳ ሲሆን ከተክለ ቁመናው ዘለግ ያለና ግዙፍ በመሆኑ ሲያዩት ያስፈራል። ከጉልበቱ የደረሰ ቦት ጫማ ከመጫማቱ በተጨማሪ እንደ ዞን ጆሮ የተንዠረገገ ኮሌታ ያለው ሰፊ ካፖርታ፣ እስከ አይኑ ሽፋሽፍት የደረሰ ባርኔጣ ከግንባሩ ደፍቶ ረጅም አንካሴ ተመርኩዟል። ምናልባት ይህ አንካሴ ወይም ምርኩዝ በዓለም ሳለ የሚገጥመውን የኑሮ ውጣ ውረድ የመኖር ፈተና ለመቋቋም የሚያስችለው የህይወት አንካሴ ሳይሆን ይቀራል። የመረጃ ትንሽ ባለመኖሩ ምክንያት ከዓይን እማኝ ባገኙት የመረጃ ምንጭ መነሻነት ታግዘው የወንጀሉን ክብደትና ቅለት በሕግ ሚዛን መዝነው ተከሳሽን ለፍርድ ሊያቀርቡት ተፈላጊን የመከታተል ሂደቱ አሁንም እንደቀጠለ ነው። ጥንቃቄ ሳይለያቸው ኮሽታ በሰሙበት ቅጽበት ዙሪያውን ከበው አደፈጡ። ሰውየው የተለየ ድምፅ የሰማ ስለመሰለው አንካሴውን እንደያዘ ከጉልበቱ ሸብረክ አለ። የንስር የመሰሉ አይኖቹን ከወዲያ ወዲህ እያጉረጠረጠ ጆሮውን ተክሎ እያንዳንዱን እንቅስቃሴና ኮሽታ ሲከታተል ለተመለከተው መላከላቱ አይንና ጆሮ የሆነ ነበር የሚመስለው። ቀደም ሲል በጉም ተሸፍና የቆየችው ጨረቃ ቀስ በቀስ ካጋረዳት ደመና ተላቃ በአካባቢው የብርሃን ወጋገን በመፈንጠቅ ላይ ትገኛለች። ወይጣ! ቀና ብሎ ተመለከታት። እርሱን አጋልጦ ለፖሊስ ለመስጠት ያደባች ይመስል ግማሽ አካሏ ከደመና ውጭ ነው። በሰዓቱ የሚስተዋለው ትዕይንት በሰውና በተፈጥሮ መሃል ተሰናስሎ የቆየውን የዘመን ቁርኝት ቁልጭ አድርጎ የሚያሳይ ነው። ድብብቆሹ ባየውሽ አላየውህ አይነት የልጅነት አኩኩሉ የጨዋታው ቀጥሏል። በሰማይ ጨረቃ ከከዋክብቱ በደመና በምድር ደግሞ ተጠርጣሪው ከፖሊስ ተፈጥሯዊ ውበት የተላበሰ ኪነታዊ ድራማ። ወታደሮቹ ወታደራዊ ስልት በመጠቀም በምልክት ቋንቋ ከተነጋገሩ በኋላ ዙሪያውን አድፍጠው ከወጥመዳቸው እስኪገባ ጠበቁ። ተፈላጊውን የሚሰማው ድምፅ ሲጎላ ነብር እንዳየ ሚዳቋ ጆሮውን ሽቅብ ቀስሮ ቁጥ አለ። ደግሞ ከተቀመጠበት በመነሳት በንቁ አይኖቹ በዙሪያው የሚገኘውን ሁሉ ቃኘ። ለምናልባት በስተጀርባ አልተያዘም የሚል ግምት ነበረው። በአራቱም አቅጣጫ የሰዎች እግር ዳና ድምፅ በሰማ ጊዜ ግን አጥምደው ሊይዙት በፍለጋ ላይ በሚገኙ ፖሊሶች መከበቡን ተረዳ። ከገደል አፋፍ መቆሙን፣ ከመረባቸው ውስጥ መግባቱን ልቡ ሹክ ብሎታል። እንግዲህ ከዚህ በኋላ የሚኖረው ምርጫ አንድም ሁለትም ነው። ድንገት አመልጥ ይሆናል ሲል ተስፋ በጣለበት ከመርፌ ቀዳዳ በጠበበ መንገድ ለመሽሎክ መሞከር አሊያ እጅ መስጠት። ከምሽቱ 4 ሰዓት ከሩብ ሆኗል። ከጋራው በላይ በጉም ተሸፍና ግማሽ ሆና የምትታየው ጨረቃ
ሙሉ ብርሃኗን ለመለገስ ሲሳሳች ይመስላል። በብዙ ሺህ የሚቆጠሩ አምፖሎች ስራ የፈቱበት አስቀያሚ ምሽት እንደ ቁርስ፣ ምሳ፣ እራት ሁሉ ተደጋጋሚና ችግሩ ያልተለመደ የመጣው የሀገራችን የኤሌክትሪክ አገልግሎት በደቂቃዎች ልዩነት ቦግልም ብልጭ ድርግም እያለ በሰው ልጅ የዕለት ተዕለት እንቅስቃሴ ላይ ተጽዕኖ የመፍጠሩ ጉዳይ የታወቀ ቢሆንም ጭራሽ ግረማችሁ ሲል ከናካቴው አገልግሎቱ ከተቋረጠ ዛሬ 6ኛ ቀኑ ነው። የመዘጋጃን ቅጥር ገቤ ደገፍ ብለው የቆሙ የኮንቴነር ንግድ ሱቆችን በስተግራ ትቶ ወደ ቀኝ በሚታጠፈውና ወደ ኤደን ሆቴል በሚወስደው መጋቢ መንገድ ብዙ ሰዎች ህብረት ፈጥረው ቆመው ይታያሉ። የቀይ መስቀል አርማ በነጭ መደብ ላይ በቀይ ደምቆ የሚስተዋልበት የቀይ መስቀል አምቡላንስ ከአናቱ የሚገኘው ቀይ መብራት በፍጥነት የተንቀለቀለ አካባቢውን ደም የተነከረ ጨርቅ አስመስሎታል። ከአደጋው ቀይ መብራት ትይዩ የሚገኘው ድምፅ ማጉሊያ እሪ ያለ ከቀይ መብራቱ ጋር ተዳምሮ መንፈስ ያሸብራል። ከስቴዲየም አካባቢ የሚገኙ መኖሪያ ቤቶች ሁሉ በሮቻቸው እስከ ገደፉ ተከፍቶ የሰው ፍጥረት ሁሉ ከአንድ አቅጣጫ ይጎርፋል። በእርጅና ምክንያት አቅማቸው ደግሞ ከቦታው መገኘት ያልቻሉ አንድ አዛውንት ምርኩዝ እንደያዙ ከበራቸው ላይ ቆመው አይሄ ማን ይሆን ባለተራው ሲሉ ለራሳቸው ይሁን ለሌላ ሰው በውል ባልታወቀ ስሜት ውስጥ ሆነው ጥያቄ ሰነዘሩ። አይደለም የሌላውን የገዛ ራሱን ተራ የሚያውቅ ባለመኖሩ ምላሽ የሰጣቸው አልነበረም። በርቀት ሌላ ረጅም ጩኸት ተከተለ። ወሬ ሰው አለ። ድምፁ የበረታ ጩኸት እያየለ ሄደ። በየአቅጣጫው እየሮጠ ከአንድ ስፍራ የሚደርስ ሁሉ ድንገት በቆምበት ደንዝዞ በድን መስሎ ይቀራል በድንጋጤ። አንዳንዱ እንደውም እዛው ካለበት ሆኖ ልክ እንደ አምቡላንሱ እሪታውን ሲያቀልጠው ይደመጣል። ሆኖም እስካሁን ለጥያቄው ምላሽ ያገኘ ሰው የለም። ተራ ጩኸት፣ ትርጉም አልባ ውታ ብቻ። የቀይ መስቀል አርማ ያለበት ሽርጥ የለበሰ አንድ ወጣት የተጠቀለለ ቃሬዛ ወይም ስትሬቸር እንደያዘ ከየትኛው አካላቷ ክፍል እንደሚያዥ ያልታወቀ ደም ከሚፈሳት ሴት አጠገብ ደርሶ አልሞተችም አለች፣ ነፍሷ አለ። ጆሮውን ከልቧ ላይ ተክሎ እስትንፋሷን ሲያዳምጥ ከቆየ በኋላ ፀጉሯ ተመሰቃቅሏል፣ አልባሷ ተቀዳዷል። ከደቂቃዎች በፊት ወጣቶች የመጀመሪያውን ሕክምና እርዳታ ሲለግሷት የነበረችውን ህመምተኛ ያሳፈረችው አምቡላንስ ከድቅድቁ ጨለማ ውስጥ ገብታ ጠፋች። የተሽከርካሪውም ሆነ የሰው ሬታ ተቋረጠም። አሁንም እንደቀጠለ ነው። የአደጋ ጊዜ ምልክቱ ከርቀት ይታያል። የደም ኩሬ፣ ደማቅ ቀይ ትሬት የተስተዋለበት አሳዛኝና ብዙ ጥያቄዎች ምላሽ ያጡበት አስገራሚ ምሽት። ወንጀል ሰለባውን አድፍጦ ለመያዝ የነበረው የክትትል ሂደት በዚህ መልኩ ቀጥሎ በመጨረሻ ጥረቱ ይሳካ መሰለ። በግለሰቡ ጽንፍ ያለው ምርጫ ግን ከመርፌ ቀዳዳ የጠበበ በመምጣቱ ላለመያዝ የሚያደርገው ጥረትና ተስፋ ሁሉ የተመነመነ የተሟጠጠ ሄደ። ዙሪያውን የከበቡት ፖሊሶች በፍጻሜው የተጠቀሙት ጥበብ እጅግ የሚያስደንቅ ነበር። ከአዛዣቸው የተነፋውን የፊሽካ ድምፅ ምልክት ተከትለው በተመሳሳይ እርምጃ በ20 እና በ30 ሜትር ርቀት ላይ የሚገኙት ሙሉ በአንድ አይነት ፍጥነት ተጠርጣሪው ከሚገኝበት ስፍራ ደርሰው መሃላቸው በማስገባት ከፊቱ ገጭ አሉ። ቁም፣ ተበላ፣ እንዳትነቃነቅ። ተመሳሪያ ተቀባበለ፣ አፈሙዝ ተደገነ። የምጽአት ቀን ሆነ ለመስፍን። ወይኔ ተኩቻው! አቶ መስፍን ሳህሉ በተጠረጠሩበት በ22 ዓመታት የቀድሞ ባለቤቱ ወይዘሮ ደጊቱ ስጦታው የግድያ ወንጀል ተይዘው ደም የመቃባቱ ሀቅ በምርመራ በመጣራቱ በእርግጥም ወንጀለኛ መሆኑ ተረጋግጦ በቁጥጥር ስር በዋለ በ6 ወሩ በከፍተኛው ፍርድ ቤት በልጆቹ ፊት ለፍርድ ቀረበ። ከፊት ለፊት ግርማ ሞገስ ተላብሶ ዓለምን እየታዘበ ከሚመስል ጋራ የመሃል እምብርት ላይ በአረንጓዴ ተክል ውበት ተጎናጽፋ የምትታየው ፏፏቴ የዘመን ስርጭቷን ቀጥላለች። እንደ ወትሮ ሁሉ ዛሬም ቁልቁል እየወረደች ለነዋሪው ተስፋን ትመግባለች። ተፈጸመ።